የራሳቸውን ምግብ ከማዘጋጀት ይልቅ የእኛን ምግብ እየተመገቡ በእኛ ላይ ጉዳት እያደረሱ የሚኖሩ ናቸው። ብዙ ሰዎች በህፃናት ላይ ብቻ የሚኖር ነው የሚል የተሳሳተ አመለካከት አላቸው። አንዳንድ ጊዜ ከአንጀት በመውጣት ሳምባን፣ ጉበትን እንዲሁም አንጎልን ለከፍተኛ ኢንፌክሽን በማጋለጥ እስከ ሞት ድረስ ሊያደርሱ ይችላል። ብዙዎቹ በምሽት ንቁ ናቸው። ሰላም የተወደዳችሁ የፕሮግራማችን ተከታታዮች፣ ዛሬም አዲስ ጤና አዲስ መረጃ ወደ እናንተ ይዞ መጥቷል። ፕሮግራማችን ለብዙዎች መድረስ እንዲችል ላይክ እና ሼር እንድታደርጉ እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ዛሬው ፕሮግራማችን ስናመራ የዛሬው ፕሮግራማችን ድብቁ የአንጀት ጥገኛ ተዋሲያን ሴራ ሲጋለጥ በሚል ነው። እንግዲህ ስለ አንጀት ጥገኛ ተዋሲያን የምታውቋቸው ነገሮች ይኖራሉ። ከዚህ ፕሮግራም ደግሞ ምናልባት ከዚህ ቀደም ያልሰማችኋቸውን አዳዲስ ባህሪያቶችንም ልትረዱ ትችላላችሁ። ስለዚህ ፕሮግራማችሁን ከኛ ጋር በማድረግ ጠቃሚ የሆኑ መረጃዎችን እንድታገኙ እንጋብዛለን። አብራችሁን ቆዩ። እንግዲህ ጥገኛ የአንጀት ተዋሲያን ማለት ምን ማለት ነው ከሚለው ብንጀምር ጠቃሚ ነው የሚሆነው። ጥገኛ የአንጀት ተዋሲያን ስንል በሰዎች ወይንም በእንስሳት አንጀት ውስጥ የሚኖሩ የሚመገቡና የሚያድጉ ጥቃቅን ህይወት ያላቸው ፍጡራን ናቸው። ለምንድን ነው ጥገኛ የተባሉት ብለን ስንል ደግሞ የራሳቸውን ምግብ ከማዘጋጀት ይልቅ የእኛን ምግብ እየተመገቡ በእኛ ላይ ጉዳት እያደረሱ የሚኖሩ ስለሆነ ነው። እነዚህን ጥገኛ የአንጀት ተዋሲያን በሁለት እንከፍላቸዋለን። የመጀመሪያው ወርምስ ወይም ሄልመንትስ የምንለው በአማርኛው ትላትል የምንላቸው ናቸው። የኮሶ ትል፣ ወስፋት የመሳሰሉ ከአጫጭር እስከ ረዣዥም በአይናችን ልናያቸው የምንችላቸው ሲሆኑ፣ ሁለተኛው ደግሞ ጥቃቅን ህዋሳት ወይንም ደግሞ ፕሮቶዟ የምንላቸው እንደ አሜባና ጃርዲያ ያሉትን ያካትታል ማለት ነው። ስለዚህ እነዚህን አንድ በአንድ የምንመለከተው ይሆናል። እንግዲህ እንዴት ይተላለፋሉ ከሚለው ብንጀምር ንጽህናቸውን ባልጠበቁ ምግብና ውሃዎች አማካኝነት ከሰው ወደ ሰው ይተላለፋል። ይህም ስንል እንግዲህ ንጽህናቸውን ያልጠበቁ አትክልት፣ ፍራፍሬ የመሳሰሉ ነገሮችን በምንመገብበት ጊዜ፣ ሌላኛው ደግሞ በጥሬነት የሚበሉ ምግቦችን በምንበላበት ጊዜ፣ ለምሳሌ እንደ ጥሬ ስጋ የመሳሰሉትን መመገብ ለኮሶ ትል የመጋለጥ እድል አለው። ስለዚህ እነዚህም በምንመገብበት ጊዜ፣ ሌላው የእጅን ንጽህና በአግባቡ ባለመጠበቅ ይከሰታል። ይህ ስንል እንግዲህ ከሽንት ቤት በሚወጣበት ጊዜ በዚህ ጥገኛ የአንጀት ተዋሲያን የተጠቃ ሰው ወይም የታመመ ሰው ከተጸዳዳ በኋላ እጁን በአግባቡ ሳይታጠብ በሚወጣበትና ከምግብ ጋር ከሌሎች ነገሮች ጋር ንክኪ በሚኖረው ጊዜ ከአንዱ ወደ ሌላው የሚተላለፍበት ሁኔታ ይኖራል። እንዲሁም ደግሞ አንድ ጥገኛ የአንጀት ተዋሲያን ያለበት ሰው መጸዳጃ ቤት ተጠቅሞ እዛ ያሉትን ቁሳቁሶች ነካክቶ በሚወጣበት ጊዜ ሌላ ሰው ገብቶ ደግሞ ያንን ነካክቶ ሲወጣ እጁን በአግባቡ በውሃና በሳሙና የማይታጠብ ከሆነ በሽታው በቀላሉ ሊተላለፍ ይችላል። ከዚህም በተጨማሪ ደግሞ አንዳንዶቹ በአፈር ውስጥ በሚኖሩ እንቁላሎች አማካኝነት በቆዳችን ስለሚገቡ በባዶ እግር በሚኬድበት ጊዜ በእነዚህ መንገዶች እነዚህ ጥገኛ የአንጀት ተዋሲያን ከሰው ወደ ሰው የሚተላለፉበት ሁኔታ ይኖራል ማለት ነው። እንግዲህ እነዚህ ጥገኛ የአንጀት ተዋሲያን በሰዎች ላይ በሚኖሩበት ጊዜ ምን አይነት ችግር ያመጣሉ የሚለውን ደግሞ ማየቱ ጠቃሚ ነው የሚሆነው። ሆድ ቁርጠት ሊኖር ይችላል። ተቅማጥ ወይንም ደግሞ የሆድ ድርቀት ሊኖር ይችላል። የሆድ መነፋት ሊኖር ይችላል። የምግብ አለመፈጨት ሊኖር ይችላል። ማቅለሽለሽ ሊኖር ይችላል። ሆድ ከመጠን ያለፈ ጩኸት ሊኖር ይችላል። ሌላው ደግሞ የደም ማነስ ነው። አንዳንዶቹ ጥገኛ የአንጀት ተዋሲያን ደም ስለሚመጡ በሰዎች ላይ የደም ማነስ ሊከሰት ይችላል። ከዚህም በተጨማሪ ደግሞ የምግብ ፍላጎት መቀነስ ሊከሰት ይችላል። የሰውነት መቀጨጭ በተለይም ደግሞ በህፃናት ላይ ከሚከሰቱት መካከል ማለት ነው። ብዙ ሰዎች እነዚህ ጥገኛ የአንጀት ተዋሲያን በልጆች ብቻ የሚከሰቱ ወይንም ደግሞ ልጆች ላይ ብቻ ጉዳት የሚያደርሱ አድርገው ሊያዩ ይችላሉ። ነገር ግን እነዚህ ጥገኛ የአንጀት ተዋሲያን በልጆችም በአዋቂዎችም እንዲሁም ደግሞ በየትኛውም የጤና ሁኔታ ውስጥ ባሉ ሰዎች ላይ የመከሰት እድል አላቸው ማለት ነው። እነዚህ ጥገኛ የአንጀት ተዋሲያን በልጆች እድገት ላይ ከፍተኛ የሆነ ተጽዕኖ ያሳድራሉ። ለልጆች እድገት የሚያስፈልጉ ንጥረ ነገሮችን፣ ማዕድናትን ስለሚመጡና ስለሚመገቡ ልጆቹ በአግባቡ እንዳያድጉ በልጆቹ እድገት ላይ ከፍተኛ ጉዳትን ያደርሳሉ። ከነዚህም መካከል የመጀመሪያውን ስንመለከት ፊዚካል ስታንቲንግ ወይንም ደግሞ የአካል እድገት መገታት የምንለው። ይህ ምንንም ስንል እንግዲህ አንድ ልጅ በእድሜው ሊደርስበት የሚገባውን ያህል ቁመት እንዳይኖረው ያደርጋል ማለት ነው። ሌላኛው መቀጨጭ ነው። መቀጨጭ ስንል ደግሞ አንድ ልጅ በእድሜው ሊኖረው የሚገባ የሰውነት ክብደት መጠን ይኖራል። ነገር ግን እነዚህ ጥገኛ የአንጀት ተዋሲያን ለእድገቱ የሚያስፈልጉትን ንጥረ ነገሮች ከመመገባቸው የተነሳ የሚገባውን ያህል የሰውነት ክብደት እንዳይኖረው ወይንም እንዲቀጭጭ ያደርገዋል ማለት ነው።
ከዚህ በተጨማሪ እንግዲህ የደም ማነስ ነው። እንደ ሁኮርም ያሉ ጥገኛ የአንጀት ተዋሲያን ደምን ስለሚመጡ በልጆች ላይ ከፍተኛ የሆነ የደም ማነስ የሚከሰትበት ሁኔታ አለ። በዚህም ጊዜ ወደ አንጎል የሚሄደው የኦክስጅን መጠን ይቀንሳል ማለት ነው። በሕክምና አጋጣሚ በሁኮርም ተጠቅተው በደም ማነስ ወደ ጤና ተቋማት የመጡ ልጆችን የማየት እድሉ ገጥሞኝ አይቻለሁኝ። በጣም ከፍተኛ ለሆነ የደም ማነስ በመጋለጥ ደም እስከሚሰጣቸው ድረስ የደረሱ ህጻናትን አይቻለሁ እና ከፍተኛ ጉዳትን ያስከትላሉ ማለት ነው። ሌላኛው እንግዲህ የመማር ብቃት መቀነስ ነው። ቅድምም እንዳልኩት እንግዲህ እነዚህ ጥገኛ የአንጀት ተዋሲያን በህፃናት ውስጥ በሚኖሩበት ጊዜ አስፈላጊውን ማዕድንና ንጥረ ነገሮችን ስለሚመጡና ስለሚመገቡ የልጆቹ አእምሮ እንደሚገባ አይዳብርም ወይንም ደግሞ ማደግ የሚገባውን ያህል አያድግም። ከዚህ የተነሳ የመማር ብቃታቸው ይቀንሳል ማለት ነው። ሌላው በህፃናት ላይ የምንመለከተው ድካምና መዛል፣ የእድሜ ኩዮቻቸው ሲጫወቱ ሲቦርቁ ያለመጫወት፣ ደስታ ማጣትና ብዙውን ጊዜ ቤት ውስጥ የመቀመጥ ሁኔታዎች ይታያሉ። ከዚህም በተጨማሪ ደግሞ ቅድም እንዳለው የትምህርት ውጤታቸውም የሚቀንስበት ሁኔታ አለ ማለት ነው። ሌላኛው እንግዲህ ከትምህርት ቤት መቅረት፣ በተደጋጋሚ ስለሚታመሙ፣ ተቅማጥ ስለሚኖራቸው፣ ሆድ ቁርጠት ስለሚኖራቸው፣ ደስተኛ ስለማይሆኑ ትምህርት ቤት መሄድ የማይፈልጉበትና የሚቀሩበት ሁኔታም አለ። አንዳንዴ ደግሞ ትምህርት ቤት ቢሄዱ እንኳን በህመም ምክንያት ወላጆች እየተጠሩ ልጆቻቸውን የሚወስዱበት አጋጣሚ አለ። እንግዲህ አሁን ያልናቸው ነገሮች ተደማምረው የልጆቹ የትምህርት ውጤታቸው እንዲቀንስ ያደርጋሉ ማለት ነው። ወይም ደግሞ ደካማ የሆነ የትምህርት ውጤት እንዲኖራቸው ያደርጋል። ከዚህ ጋር ተያይዞ ለብዙዎቻችሁ ትምህርት ይሆናል ብዬ የማስበውን አንድ ገጠመኝ ልንገራችሁ። አንዲት እናት አንድ ልጅ ነበራት፣ የ9 ዓመት ልጅ ነበራት እና ይሄ ልጅ የ1ኛ ክፍል ተማሪ ነው። 1 ዓመት ትምህርቱን በማቋረጡ ምክንያት ወደኋላ ያለበት ጊዜ ነበረ። ይህ ልጅ ምንድነው ችግሩ? ሆዱን ያማዋል ነው እናትየው የምትለው። ሆዱን ስለሚያማው በቃ ጤናማ አይደለም ልጄ ብላ ነው የምታስበው። ምግብ ሲበላ ወዲያውኑ ይጨነቃል፣ ያማዋል። እንዲሁም ደግሞ ብዙ ጊዜ ተቅማጥ፣ የማስመለስ የተለያዩ የአንጀት ጥገኛ ትላትል ምልክቶች በልጁ ህይወት ውስጥ ይታያሉ። ይሄ እንግዲህ የአጭር ጊዜ ነገር ሳይሆን ረዥም ጊዜ በዚህ አይነት ሁኔታ ውስጥ ቀጥሏል ልጁ። ስለዚህ ትምህርት ቤት የመሄድ ፍላጎትም የለውም። ቢሄድም እየታመመ የሚመለስበት ሁኔታ ነበር ያለው እና እናቲቱ ምንድን ነው የምትለው? ልጇ በቃ በሽተኛ እንደሆነ የማይድን አይነት ሁኔታ ውስጥ እንዳለ አድርጋ ነበር የምታስበው እና የሆነ ምግብ እንኳን ሲመገብ ያመዋል ብላ የምታስብበት ሁኔታ አለ። ልጁም ራሱን በሽተኛ አድርጎ የሚያይበት ሁኔታ ነበር እና ከዕለታት አንድ ቀን ይሄ ልጅ ወደ ጤና ተቋም ይዛው ትመጣለች እናቲቱ። ይዛውም የመጣችው በሰው ግፊት ነው። ለምንድን ነው ይዘሽው ማትሄጂው ብለው ሲላት ሄዶ ያውቃል ግን ህመሙ አልተገኘለትም የሚል አመለካከት ነበራት እና የዛን ቀን ወደ ጤና ተቋም ይዛው መጣች። እንደ አጋጣሚ ያከመው ሐኪም ካለው ከልጁ የጤና ሁኔታ ወይንም ደግሞ እናቲቱ ከምትነግረው ነገር አንጻር ተነስቶ ምርመራዎች ያደርግለታል። የመጀመሪያው ምርመራ የላብራቶሪ ምርመራ ወይም የሰገራ ምርመራ እንዲደረግለት ያደርጋል። ከዛም በተጨማሪ ደግሞ በአካላዊ ምርመራ ወይም ፊዚካል ኤግዛሚኔሽን በምንለው ሆዱን ሲነካው በጣም የጠጠረ ነገር ከመኖሩ የተነሳ አልትራሳውንድ እንዲመረመር ያደርጋል። የሰገራ ምርመራው ወስፋት እንደተገኘበት ያሳያል። እንዲሁም ደግሞ የአልትራሳውንድ ምርመራው አንጀት ውስጥ ወስፋት እንዳለ ያሳያል ማለት ነው። ከዚህ ጋር ተያይዞ ሐኪሙ እናትየውን ያናገረበትና ምክር የሰጣትን ሁኔታ ነበር። በተደጋጋሚ እንደዚህ አይነት ሁኔታ ሲከሰት ወደ ጤና ተቋም መምጣት እንደነበረባት፣ በቀላሉ መታከም በሚችል ነገር ልጇ ለጉዳት እንደተዳረገ ይነግራታል። ከዚያ ሐኪሙ አስፈላጊውን ሕክምና አደረገለት። በተደጋጋሚ በቀጠሮ ወደሱ እንዲመጣ እያደረገ ተደጋጋሚ ሕክምና ካደረገለት በኋላ ትልቅ ለውጥ በልጁ ጤንነት ላይ ታየ። የመጀመሪያው ልጁ ሁልጊዜ ታማሚ ነበረ። ያ ስሜት ከላዩ ላይ ሄደ። ከእድሜ ኩዮቹ ጋር የማይጫወት ሀዘንተኛ የነበረ ልጅ ነበረ። ፊቱ ላይ ደስታ መታየት ጀመረ። ከዛም በተጨማሪ ደግሞ የቆዳ መድረቅና ሽፍታ ነበር። ቆዳው ተለወጠ። በዚህ መልኩ የምግብ ፍላጎቱ፣ ጤንነቱ በሙሉ እየተመለሰ ሄደ እና ልጁ ጤናማ ሆነ። ከዛ እናቲቱ በጣም ደስተኛ ሆና ሐኪሙን ያመሰገነችበትን አጋጣሚና ልጁም በጥሩ ጤንነት ውስጥ እንዲገኝ ምክንያት የሆነበትን አጋጣሚ ያስታውሳለሁ። ስለዚህ ጥገኛ የአንጀት ተዋሲያን በተለይ በልጆች ላይ ከፍተኛ ጉዳት እንደሚያመጡ ወላጆች ወይም አሳዳጊዎች ይህንን ነገር ልትገነዘቡ ያስፈልጋቸዋል። ቅድም ከነገርኳችሁ በተጨማሪ እነዚህ ጥገኛ የአንጀት ተዋሲያን ከሚያደርሷቸው ችግሮች ወይም የጤና እክሎች መካከል የቫይታሚን እጥረት እንዲኖር ያደርጋል። በተለይ የቫይታሚን ኤ እና የቫይታሚን ቢ12 እጥረት እንዲከሰት ያደርጋል። ቫይታሚን ኤን እንግዲህ ስንመለከት ለአይናችን ጤንነት እጅግ በጣም አስፈላጊ የሆነ ቫይታሚን ነው። እንግዲህ እነዚህ ጥገኛ የአንጀት ተዋሲያን የተጠቁ ህጻናት ብዙውን ጊዜ የማየት ችግር ይገጥማቸዋል። በተለይም ደግሞ በማታ የማየት ወይም ናይት ብላይንድነስ የምንለው ችግር ይከሰትባቸዋል። ሌላው እንግዲህ ቫይታሚን ኤ የሚጠቅመው የሰውነታችን የበሽታ የመከላከል አቅምን የሚገነባልን የቫይታሚን አይነት ነው። እንግዲህ እነዚህ ደግሞ በጥገኛ የአንጀት ተዋሲያን የተጠቁ ህጻናት
በተደጋጋሚ ለተለያዩ ኢንፌክሽኖች፣ ለጉንፋን፣ ለሳምባ፣ ለኒሞኒያ ለመሳሰሉ ኢንፌክሽኖች የመጋለጥ እድል አላቸው። ቅድምም እንዳልኩት እንግዲህ የቫይታሚን ኤ እጥረት ያላቸው ልጆች የቆዳ ድርቀት ወይም ደግሞ የቆዳ ሽፍታ ይገጥማቸዋል ማለት ነው። ሌላኛው እንግዲህ ቫይታሚን ቢ12 ነው። ቫይታሚን ቢ12 እንደሚታወቀው የነርቭ ስርዓታችን በአግባቡ እንዲሰራ ወይንም ደግሞ የተስተካከለ የነርቭ ስርዓት እንዲኖረን ያደርጋል። ይህ እጥረት በሚኖርበት ጊዜ ብዙ ጊዜ የእግር መደንዘዝ፣ የእጅ መደንዘዝ የመሳሰሉ ችግሮች በህፃናቱ ላይ ይገጥሟቸዋል። ከዚህም በተጨማሪ ደግሞ የማስታወስ ችሎታቸው እንዲቀንስ ያደርጋል ማለት ነው። ስለዚህ እነዚህ ጥገኛ የአንጀት ተዋሲያን በህፃናት እድገት ላይ ወይንም ደግሞ በህፃናት ህይወት ላይ ከፍተኛ ተጽዕኖ ያደርሳሉ። በአዋቂዎች ላይ ወደሚከሰቱ ምልክቶች ደግሞ ስንመጣ ብዙውን ጊዜ በአዋቂዎች ላይ እንደ ህፃናት ቶሎ ብሎ ምልክቱ አይታይም። ነገር ግን አልፎ አልፎ የሚታዩ ምልክቶች አሉ። ከነዚህም መካከል ከፍተኛ የሆነ የድካም ስሜት መሰማት። ይህንንም ስንል በቂ እንቅልፍ ተኝተው እንኳን ሲነሱ እንቅልፋቸውን እንዳልተኙ ወይም እንቅልፋቸውን እንዳልጨረሱ አይነት ስሜት መሰማት፣ መዛል፣ ስራ እንኳን ሳይሰሩ የድካም ስሜት መታየት ይኖራል። በተጨማሪም የምግብ የመፈጨት ችግር። ይህም ማለት እንግዲህ ምግብ ይበላሉ፣ ቁጭ ብሏል፣ አልተፈጨም የማለትና የመጨናነቅ ሁኔታዎች ይታያሉ። በአብዛኛው እንዲህ አይነት ምልክት ሲከሰት ምንድን ነው የሚሉት? ጨጓራዬን ያመኛል የሚሉ የተሳሳቱ ሁኔታዎች ይከሰታሉ። ምክንያቱም ከጨጓራ ህመም ጋርም የመመሳሰል ባህሪ ስላለው። ሌላኛው እንግዲህ የደም ማነስ ነው። ቅድምም በህፃናትም ላይ እንዳልነው በአዋቂዎችም ላይ ሁኮርም ወይም የመንጠቅ ቁስል የምንለው በሚኖርበት ጊዜ ደማቸውን በከፍተኛ ሁኔታ ስለሚመጥ ከፍተኛ ለሆነ የደም ማነስ የመጋለጥ ሁኔታ ይኖራል። በዚህ ጊዜ እንግዲህ ወደ አእምሮ የሚሄድ ኦክሲጅን መጠን ይቀንሳል። የልብ መምታት፣ ድካም የመሳሰሉ ነገሮች የሚታዩባቸው ሁኔታዎች ይኖራሉ። ሌላኛው የቆዳ መድረቅ፣ ሽፍታ የመሳሰሉ ነገሮች ከቆዳ ጋር ተያይዘው በአዋቂዎችም ላይ የሚከሰቱ ይሆናሉ። እዚህ ጥገኛ የአንጀት ተዋሲያን የበሽታ የመከላከል አቅማቸው የተዳከሙ ሰዎች ላይ በሚከሰቱበት ጊዜ ምን አይነት ምልክቶችን ያሳያሉ ብለን ስንል የመጀመሪያው እንግዲህ እነዚህ ጥገኛ የአንጀት ተዋሲያን በእነዚህ ሰዎች ላይ በሚከሰቱበት ጊዜ ለምሳሌ የስኳር ህመም ያለባቸው፣ የኤችአይቪ ህመም ያለባቸው፣ የካንሰር ህመም ያለባቸው እና ኪሞቴራፒ የሚወስዱ የመሳሰሉ የበሽታ የመከላከል አቅማቸው የተዳከሙ ሰዎች ላይ በሚገኙበት ጊዜ ለሞት የሚያደርስ ጉዳት እንኳን ሊያደርሱ የሚችሉባቸው ሁኔታዎች ይኖራል። እንዲሁም እንደ ስትሮንግሎይድስ ያሉ ጥገኛ የአንጀት ተዋሲያን በሚኖሩባቸው ጊዜ ከአንጀት በመውጣት ሳምባን፣ ጉበትን እንዲሁም አንጎልን ለከፍተኛ ኢንፌክሽን በመዳረግ እስከ ሞት ድረስ ሊያደርሷቸው የሚችሉበት ሁኔታ አለ። ሌላኛው እንግዲህ ሰውነታቸው ምግብን አብዞርቭ ማድረግ ያለመቻል ሁኔታዎችም በመከሰት ለጉዳት የሚዳረጉበት ሁኔታ አለ። ከዚህም በተጨማሪ የመድኃኒት ውጤታማነትን መቀነስ፣ ትላትሎቹ አንጀታቸውን ስለሚጎዱ የሚወስዷቸው መድኃኒቶች ውጤታማነታቸው ይቀንሳል። ለምሳሌ የሚወስዷቸው የኤችአይቪ መድኃኒቶች፣ የካንሰር መድኃኒቶች፣ እነዚህ መድኃኒቶች በእነሱ ላይ ውጤታቸው የቀነሰ ይሆናል ወይንም ደግሞ የማዳን ኃይላቸው እንዲቀንስ ምክንያት ይሆናሉ። እንግዲህ በቤተሰብ መካከል በጥገኛ የአንጀት ተዋሲያን የታመመ ሰው በሚኖርበት ጊዜ በትንሽ ጊዜ ውስጥ ወይም በአጭር ጊዜ ውስጥ ወደ ቤተሰቡ አካላት የሚሰራጭበት ሁኔታ ይኖራል ማለት ነው። ምክንያቱም አንድ የቤተሰብ አካል በጥገኛ የአንጀት ተዋሲያን በሚያዝበት ጊዜ በአግባቡ ንጽህናውን የማይጠብቅ ከሆነና ራሱን ቤተሰቡን የሚከላከል ካልሆነ በአጭር ጊዜ ውስጥ ቤተሰቡ የሚታመምበት ሁኔታ ይኖራል። ብዙውን ጊዜ አንድ ቤተሰብ ውስጥ የታመመ ሰው በሚኖርበት ጊዜ ከተወሰነ ጊዜ በኋላ ሌላኛው ሰው ይታመማል፣ ሌላኛው ይታመማል። እንደውም አንዳንድ ጊዜ ደግሞ ሪኢንፌክሽኖች ሁሉ የሚከሰቱበት ሁኔታዎች ይኖራሉ። ስለዚህ በቤተሰብ መካከል እነዚህ ጥገኛ የአንጀት ተዋሲያን የታመመ ሰው በሚኖርበት ጊዜ ሕክምናው ራሱ የተለየ መሆን ይኖርበታል። ወይም ማስ ትሪትመንት የምንለው እንደ አልቤንዳዞል፣ ሜቤንዳዞል ያሉ መድኃኒቶችን ለቤተሰብ አባላት በሙሉ መስጠት አስፈላጊ የሚሆንባቸው ሁኔታዎች አሉ። እንግዲህ በቤተሰብ መካከል በሽታው እንዲሰራጭ ከሚያደርጉ ነገሮች መካከል የአኗኗር ሁኔታችን እንዲሁም ደግሞ በጋራ የምንጠቀማቸው ነገሮች ለዚህ ስርጭት አይነተኛ ምክንያት ነው የሚሆኑ። ለምሳሌ የልብስ ንጽህና፣ የአልጋ ልብስ፣ የአንሶላ የመሳሰሉ ነገሮች ንጽህና በአግባቡ መጠበቅ ይኖርባቸዋል። ለምሳሌ ፒንወርም የምንላቸው ትላትሎች በሰው ፊንጢጣ አካባቢ እንቁላል ስለሚጥሉ እነዚህ ደግሞ በአንሶላ ላይ በተለያዩ ነገሮች ላይ የማታ ልብሶች ላይ በሚሆኑበት ጊዜ ከአንድ ሰው ወደ ሌላ ሰው የመተላለፍ ድልን ከፍ እንዲል ያደርገዋል። ስለዚህ በቤተሰብ መካከል የሚከሰቱ ጥገኛ የአንጀት ተዋሲያንን ለመከላከል ዋናው መፍትሄ ወይንም ደግሞ ዋናው መንገድ ንጽህናን መጠበቅ፣ የልብስና የእጅ ንጽህናችንን በአግባቡ መጠበቅ እንዲሁም ደግሞ ምግብ በሚዘጋጅበት ጊዜ ከፍተኛ የሆነ ንጽህና በተሞላበት መልኩ ማዘጋጀት ያስፈልጋል። በዚህ አጋጣሚ ደግሞ ምግብ የሚያዘጋጁልን ሰዎች ጋይድ ማድረግ ወይም ምክር መስጠት አስፈላጊ ነው። እነዚህ ጥገኛ የአንጀት ተዋሲያን ምናልባትም ምግብ የሚያበስልልን ሰው በዚህ የተጠቃ ከሆነ ወይም ይሄ ችግር ያለበት ከሆነ እጁን በአግባቡ ሳይታጠብ ምግብ አዘጋጀ ማለት በአንድ ጊዜ ለቤተሰቡ አካላት ይህንን ነገር አሰራጨ ማለት ነው። ስለዚህ
ምግብ ለሚያዘጋጁልን ሰዎች ትምህርት መስጠት፣ ቤተሰብ በሙሉ በበሽታው ሊጠቃ እንደሚችል ነግሮ ማስተማር ያስፈልጋል ማለት ነው። እንዲሁም ደግሞ በጥሬነት የሚበሉ ምግቦችን እንደ ሰላጣ ያሉ ምግቦችን በማጠብ በመዘፍዘፍ ንጽህናው በተጠበቀ መልኩ መመገብ ያስፈልጋል። በተለይ ቅድምም እንዳልነው የሰውነት የበሽታ የመከላከል አቅማቸው የተዳከሙ ሰዎች በጥሬነት የሚመገቧቸው ምግቦች ንጽህናው በተጠበቀ መልኩ የማይመገቧቸው ከሆነ ባይበሏቸው ወይም ባይመገቧቸው ይመረጣል ማለት ነው። ሌላኛው የጥፍራችንን ንጽህና በአግባቡ መጠበቅ ነው። በተለይ ህፃናት ወይም ተማሪዎች ሲሆኑ በትምህርት ቤቶች ላይ አንዳንድ ጊዜ የሚደረጉ ክትትሎች አሉ። ይሄ እንግዲህ ተጠናክሮ መቀጠል ይኖርበታል። በጥፍር አማካኝነት በሚኖሩ ቆሻሻዎች በሽታው ሊተላለፍ ስለሚችል የጥፍር ንጽህናችንን በአግባቡ መጠበቅ ይኖርብናል። ከዚህም በተጨማሪ ደግሞ የምንጠጣቸውን ውሃዎች ንጽህና መጠበቅ፣ አፍልተን ወይንም ደግሞ አክመን መጠጣት ያስፈልጋል። በተለይ ቅድምም እንዳልነው የሰውነታቸው የበሽታ የመከላከል አቅማቸው የተዳከሙ ሰዎች ውሃን አፍልተው ወይንም ደግሞ አክመው እንዲጠጡ ይመከራል ማለት ነው። ከዚህም በተጨማሪ እንግዲህ በሽታው ባይታይም ወይም ደግሞ ምልክት ባይኖር እንኳን አልፎ አልፎ የሰገራ ምርመራን በማድረግ መከላከል ይቻላል ማለት ነው። አንዳንድ ጊዜ በትምህርት ቤቶች ማስ ትሪትመንቶች ሲሰጡ ይስተዋላሉ። ይሄ እንግዲህ ተጠናክሮ መቀጠል ያለበት ነገር ነው። ቅድምም እንዳልነው በልጆች የትምህርት የመቀበል ሁኔታ ላይ ከፍተኛ ተጽዕኖ እንደሚያሳድር ተነጋግረናል። ስለዚህ ትምህርት ቤቶች በተወሰነ ጊዜ በ6 ወር አንድ ጊዜ ቢሆን በአመት 2 ጊዜ እነዚህን ጥገኛ የአንጀት ተዋሲያንን ለመከላከል እንደ ሜቤንዳዞል፣ አልቤንዳዞል ያሉ መድኃኒቶችን ለተማሪዎቻቸው የሚሰጡበትን ሁኔታ ቢመቻች በጣም ጠቃሚ ነው የሚሆነው። እንግዲህ እነዚህ ጥገኛ የአንጀት ተዋሲያን አስደንጋጭ የሆነ ባህሪ ያላቸው፣ ለመራባት ወይንም ደግሞ ለነሱ እድገት ስኳር ነገር ወይም ጣፋጭ ነገርን ይፈልጋሉ በአብዛኛው። ስለዚህ ምንድነው የሚያደርጉት? የምግብ ፍላጎታችንን ይቆጣጠራሉ። ወደ አንጎላችን ሐሰተኛ የራብ መልእክቶችን ይልካሉ። ለምሳሌ ከፍተኛ የሆነ የራብ ስሜት እንደተሰማን አይነት መልእክት ይልካሉ። እንዲሁም ደግሞ የስኳር ፍላጎት እንዳለን፣ ስኳር መመገብ እንዳለብን የሚገልጹ መልእክቶችን ለአእምሯችን ይልካሉ። በዚህም ጊዜ ድንገተኛ የሆነ የራብ ስሜት እንዲሰማን፣ የስኳር ፍላጎት እንዲኖረን እና አላስፈላጊ የሆነ ምግብ እንድንበላ፣ ጣፋጭ ነገሮችንም እንድናበዛ ምክንያት ይሆናሉ ማለት ነው። ሌላኛው እንግዲህ የሰውነታችን የበሽታ የመከላከል ስርዓት ወይም ኢሚዩን ሲስተማችን እንዳያገኛቸው የራሳችንን ፕሮቲን መደበቂያ በማድረግ ለረዥም ጊዜ ሳይታዩ መኖር ይችላሉ። ለምሳሌ እንደ ኮሶትል ያሉ ጥገኛ ተዋሲያን ከ10 እስከ 20 ዓመት ድረስ በሰውነታችን ውስጥ ተደብቀው ሊኖሩ የሚችሉባቸው ሁኔታዎች አሉ። ከዚህም በተጨማሪ ሌላኛው የሚደንቀው ባህሪው ምንድነው? ድብቅ ጉዞን ያደርጋል። በመጀመሪያ አንጀት ውስጥ ይፈለፈላሉ። ከዚያም በደም ዝውውር አማካኝነት ወደ ሳምባ ይመጣሉ። ከዚያም ስናስል ስናስተነጥስ ወደ አፋችን ይመጡና ምራቃችንን ስንውጥ ወይም ስንውጥ ደግሞ ተመልሰው ወደ አንጀት የሚመለሱበት ሁኔታ አለ። እንደ ስትሮንግሎይድስ ያሉ ደግሞ ጥገኛ የአንጀት ተዋሲያን ከአንጀት ውስጥ በመውጣት ሳምባን፣ ጉበትን እንዲሁም አንጎልን ለከፍተኛ ኢንፌክሽን የመዳረግ አቅም አላቸው። ሌላኛው እንግዲህ የሰውን ባህሪ የመቀየር አቅም አላቸው። ዶፓሚንን ከፍ እንዲል በማድረግ ሰዎች ብስጩ እንዲሆኑ፣ እንዲናደዱ የማድረግ ችሎታ አላቸው ማለት። ተጨማሪ እነዚህ ጥገኛ የአንጀት ተዋሲያን እንግዲህ የሌሊት የስራ ፕሮግራም አላቸው። አብዛኞቹ በሌሊት ንቁ ናቸው። ቅድምም እንዳልኳቸው ፒንወርም የምንለው በሌሊት ስንተኛ ቀዝቀዝ ያለ አየር በሚኖርበት ጊዜ ወደ ፊንጢጣ በመምጣት እንቁላል የሚጥልበት ሁኔታ አለ ማለት። የሚለቋቸው መርዞች ነርቭን ስለሚያስቆጡ በሌሊት ጥርስ ማፋጨት የሚኖርበትም ሁኔታ አለ ማለት። እንግዲህ ጥገኛ የአንጀት ተዋሲያን በሰውነታችን ላይ ምን እንደሚያስከትሉ በዝርዝር ተመልክተናል። ስለሆነም በቀላሉ መከላከል በምንችለው በሽታ መታመም እንደሌለብን በዚህ አጋጣሚ ልነግራችሁ እወዳለሁ። በተለይ ልጆችን በየ6 ወሩ ዲወርም በማድረግ ወይንም ደግሞ አልቤንዳዞል ወይንም የቤንዳዞል በመስጠት እንታደጋቸው። እንዲሁም ደግሞ የግል ንጽህናቸውን በአግባቡ እንዲጠብቁ እያስተማርናቸው ንጽህናቸው የተጠበቁ ምግቦችን ደግሞ እንዲመገቡ እያደረግን ከበሽታ ልንከላከላቸው ያስፈልጋል። ይህ ካልሆነ ቅድምም እንደተነጋገርነው የልጆች አእምሮ በሚገባ እንዳያድግ ያደርጋል። ትምህርት የመቀበል አቅማቸውም እንዲቀንስ ያደርጋል። በተለያዩ በሽታዎችም እንዲጠቁ አይነተኛ ምክንያት ይሆናል ማለት ነው። በተለይ ደግሞ የሰውነት የበሽታ የመከላከል አቅማቸው የተዳከሙ ሰዎችን እስከ ሞት እንኳን ሊያደርሱ የሚችሉ ስለሆኑ ትኩረት ሰጥተን ልናክማቸው ያስፈልጋል። በዚህ አጋጣሚ ጥያቄ ልጠይቃችሁ። ስንቶች ናችሁ ለአንጀት ጥገኛ ትላትል ልጆቻችሁን አሳክማችሁ ወይም ደግሞ አስፈላጊውን ሕክምና እንዲያደርጉ አድርጋችሁ የምታውቁ? ስንቶች ናችሁ የምግብ አለመፈጨት ወይንም ደግሞ አለመመቸት ሲኖር ጨጓራዬን አሞኛል በሚል ሰበብ ምርመራ ሳታደርጉ ሁልጊዜ የጨጓራ መድኃኒት እየወሰዳችሁ ያላችሁ? ልጆቻችሁ በተደጋጋሚ ታመው ከትምህርት ገበታቸው ሲቀሩ ትኩረት ያልሰጣችሁ? ስለዚህ ዛሬውኑ ምርመራ ያድርጉ። ምናልባትም ደግሞ ጥገኛ የአንጀት ተዋሲያን ቢኖሩባችሁ ሕክምናውን በማድረግ ጤናማ ትውልድን መፍጠር እንችላለን ማለት ነው። እንግዲህ ከዛሬ ፕሮግራሜ ጠቃሚ መረጃዎች እንዳገኛችሁ ተስፋ አድርጋለሁ።
ፕሮግራሜ ብዙዎችን መድረስ እንዲችል ላይክ እና ሼር አድርጉ። ምናልባትም ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። በባለፉት ቪዲዮዎቼ የኮመንት መስጫ ሳጥኑ ዝግ ስለነበረ ብዙዎቻችሁ ኮመንት መስጠት ስላልቻላችሁ በቴሌግራም፣ በፌስቡክ እንዲሁም ደግሞ በተለያዩ ሶሻል ሚዲያ አማራጮች ኮመንት ሰጥታችሁናል። አሁን ደግሞ ኮመንት መስጫ ሳጥናችን ክፍት ነው። ስለዚህ በቀጣይ ምን እንድትማሩ ወይንም ደግሞ ምን እንዲቀርብላችሁ ትፈልጋላችሁ? የዛሬውንስ ፕሮግራም አስመልክቶ ምን ሀሳብ አስተያየት አላችሁ? ኮመንት መስጫ ሳጥናችንን ተጠቀሙ። አዲስ ጤና ለጤናው ይተጋል። ጤናው ትልቁ ሀብቶ ነው። አዲስ ቀን፣ አዲስ ጤና፣ አዲስ መንፈስ ይሁንልኝ።